በአንድ ጀንበር ከባድ ህይወት ማዕበል ህይወቱን ስላመሰቃቀለው አርቲስት ዳንኤል ተገኝ ያልተሰሙ እውነታዎችም። ከሰሞኑ በማህበራዊ ሚዲያ ላይ የብዙዎችን ቀልብ የሳበና ማህበረሰቡን በእጅጉ እያነጋገረ ያለ አንድ ጉዳይ ተሰምቷል። ከአንጋፋው ጋዜጠኛ አስፋው መሸሻ ህልፈት በኋላ በየሳምንቱ እሁድን በኢቢኤስ ላይ በጉጉት ከሚጠበቁ አቅራቢዎች መካከል አንዱ የሆነው ተወዳጁ አርቲስት ዳንኤል ተገኝ በፊንቴክ ክስ ዙሪያ ታስሮ ከወጣ በኋላ ከኢቢኤስ ጣቢያ መባረሩና ውብ ትዳሩ ሙሉ በሙሉ መፍረሱ ተሰምቷል። ለመሆኑ ዳንኤል ተገኝ ስሙ ከዚህ ከባድ የገንዘብ ማጭበርበር ሰንሰለት ጋር እንዴት ሊነሳ ቻለ? ከስራው እንዲሰናበት የተደረገበትስ እውነተኛ ምክንያት ምንድን ነው? በዚህ ቪዲዮ ዝርዝሩን አዘጋጅተናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያደረጋችሁ አብራችሁን ቆዩም። የህዝብ ፍቅርና ትልቅ ዝናን ማግኘት በአንድ በኩል ትልቅ እድል ቢሆንም በሌላ በኩል ግን ጥንቃቄ ካልታከለበት በአንድ ጀንበር ህይወትን ወደ ከፋ ጨለማ ሊቀይር የሚችል ከባድ ፈተና ነው። በሀገራችን የጥበብ ዓለም ውስጥ ስማቸው በጉልህ ከሚነሳ በብዙ ሺህ አድናቂዎች ዘንድ ከፍተኛ ተወዳጅነትን ካተረፉ የጥበብ ሰዎች መካከል አርቲስት ዳንኤል ተገኝ አንዱ ነው። ልጅ ያለ ፊልም ማየት ከመውደዱ የተነሳ ወደ ጥበብ ዓለም ለመግባት የወሰነው በአዲስ አበባ ዩኒቨርሲቲ በቲያትሪካል አርት የመጀመሪያ ዲግሪውን የሰራውና በአርቲስት ተስፋዬ አበበ ወይም በፋዘር ቤት ሳይቀር አዳዲስ ተማሪዎችን ሲያሰለጥን የነበረው ይህ ድንቅ ባለሙያ በህይወቱ ከባድ በሆነ አስደንጋጭ ህይወት ማዕበል ውስጥ ወድቋል። በየሳምንቱ እሁድን በኢቢኤስ የቴሌቪዥን ስክሪን ላይ በመቅረብ የብዙዎችን ቤት ሲያደምቅ የነበረው ዳንኤል ተገኝ ከወራቶች በፊት ከፊንቴክ ኢንቨስትመንት የወንጀል ክስ ጋር በተያያዘ በቁጥጥር ስር ውሎ በዋስትና ከስር ከተፈታ በኋላ ከሚያቀርበው ታዋቂው የእሁድን በኢቢኤስ ፕሮግራም ሙሉ በሙሉ መባረሩ ተሰምቷል። የጣቢያው ማኔጅመንት ይህንን ከባድ ውሳኔ ያስተላለፈውን በከባድ ወንጀል የተጠረጠረና ክስ የተመሰረተበትን ሰው መልሶ በጣቢያው ስክሪን ላይ ማሳየት የጣቢያውን መልካም ስምና ዝና ይጎዳል የሚል ጠንካራ አቋምን በመያዙ ነው ተብሏል። አርቲስት ዳንኤል ከእስር ቤት ከወጣ ከሳምንታት በኋላ ወደሚወደው ስራው ለመመለስ ወደ ጣቢያው አምርቶ የነበረ ቢሆንም ጉዳዩ ህጋዊ ልባት እስኪያገኝ ድረስ የረፍት ጊዜ እንዲወስድ ተነግሮት ወደ ቤቱ እንዲመለስ መደረጉ ተሰምቷል። በእርግጥም የኢቢኤስ ቴሌቪዥን ጣቢያ ባለፉት ዓመታት በተለያዩ ምክንያቶች ተወዳጅ የሆኑ የቅዳሜን ከሰዓትና የእሁድን በኢቢኤስ ፕሮግራም አቅራቢዎቹን በተደጋጋሚ ሲቀያየር ቢቆይም የዳንኤል ተገኝ መባረር ግን መላው ተመልካች ፈጽሞ ያልጠበቀው ክስተት ሆኗል። ዳንኤል በፕሮግራሙ ላይ ባለው አቀራረብ ባሻገር ተመልካች እሁድ ዕለት በጉጉት ከሚጠብቃቸው የኢቢኤስ አቅራቢዎች መካከል አንዱ በመሆኑ ከጣቢያው መሰናበቱ በአድናቂዎቹ ዘንድ ከፍተኛ መደናገርን ፈጥሯል። ይህ የስራ ስንብት ከመሰማቱ በፊት ግን አርቲስቱ ወደ እስር ቤት እንዲወርድ ያደረገውና መላውን ማህበረሰብ ያስቆጣው ከባድ የገንዘብ ማጭበርበር ክስ ፊንቴክ ኢንቨስትመንት የተባለው የግል ድርጅት የፈጸመው ወንጀል ሲሆን የድርጅቱ መስራቾችና ባለቤቶች የህዝብ አመኔታ ያላቸውን ተጽዕኖ ፈጣሪ የሆኑ ታዋቂ አርቲስቶችን በመጠቀም ከ1200 በላይ ንጹሃን ዜጎችን በማጭበርበር የ1.7 ቢሊዮን ብር ግዙፍ ዝርፊያ አካሂደዋል። ተጠርጣሪዎቹ ማጭበርበሩን የፈጸሙት በ90 ቀናት ውስጥ ዘመናዊ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከዜጎች ከፍተኛ የቅድመ ክፍያ ገንዘብ በመቀበልና ቀሪውን ገንዘብ ያለ ወለድ በባንክ ብድር እንደሚያጠናቅቁ በማሳመን ነበር። ህዝቡን ይበልጥ ለማሳመን ሲሉ ከተለያዩ ቦታዎች በውሰት ያሰባሰቧቸውን መኪናዎች ድርጅቱ ያስገባቸው ናቸው በማለት በመስቀል አደባባይ የሐሰት ማስታወቂያ ሰርተዋል። ታዲያ ይህ የ1.7 ቢሊዮን ብር የወንጀል ሰንሰለት እንዲሳለጥና ንጹሃን ዜጎች በቀላሉ ማጥመጃ ውስጥ እንዲገቡ ያደረጉት ራሳቸው አርቲስቶቹ መሆናቸው ነው ጉዳዩን እጅግ መራር የሚያደርገው። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን ከተጠረጠሩ አርቲስቶች መካከል አርቲስት ዳንኤል ተገኝ፣ ሰለሞን ቦጋለ፣ ሰራዊት ፍቅሬና ሌሎችም በቁጥጥር ስር ውለው ፍርድ ቤት ቀርበው ነበር። ታዲያ ግለሰቦቹ የተጠረጠሩትም ታዋቂነታቸውን በመጠቀም የሐሰት መረጃዎችን በማሰራጨትና እያንዳንዳቸው ውድ የሆኑ የኤሌክትሪክ መኪናዎችን በስጦታ መልክ በመቀበል ወንጀሉን አሳልጠዋል ተብለው ነው። ከአንድ ወር በላይ በስር ላይ ያሳለፉት አርቲስቶቹ እነ ዳንኤል ተገኝ በግማሽ ሚሊዮን ብር ዋስትና ገንዘብ ከስር ከወጡ በኋላ አቃቢ ሕግ የጀመረውን የወንጀል ክስ እንዲያቋርጥላቸው ለፍትህ ሚኒስቴር ይፋዊ የአቤቱታ ደብዳቤ ቢያስገቡም የተፈጸመው ወንጀል ክብደት ግን በቀላሉ ክሱ እንዲቋረጥ የሚያስችል አልሆነም። ፍርድ ቤቱም ለአርቲስቶቹ የዋስ መብት ያከበረ ሲሆን የህግ በላይነት ተረጋግጦ የተጎዱ ዜጎች ፍትህ የሚያገኙበት ፍርድም ህዝቡ በጉጉት እየጠበቀ ይገኛል። ይህ አሁን ላይ ትልቅ የህይወት ፈተና ውስጥ የወደቀው አርቲስት ዳንኤል ተገኝ እዚህ ስኬት ላይ ለመድረስ በርካታ ውጣ ውረዶችን አሳልፈዋል። በውድ አያቱ እጅ ያደገው ዳንኤል ለጥበብና ለፊልም ያለው ፍቅር የጀመረው ገና በልጅነቱ ነበር። የፍላጎቱ አድጎ አዲስ አበባ ዩኒቨርሲቲ በመግባት በቲያትሪካል አርት ዘርፍ የመጀመሪያ ዲግሪውን የሰራ ሲሆን በትምህርት ቤት ቆይታው እጅግ ጎበዝ ተማሪ ነበር። በፋዘር ቤት የሙዚቃና የቲያትር ማሰልጠኛ
ማሰልጠኛ ውስጥ ከመሰልጠን አልፎ ከሱ በታች የመጡ አዳዲስ ተማሪዎችን የሚያስተምርና ያሰለጥን ነበር። የዳንኤል የመጀመሪያው ትልቅ የመድረክ ስራ ባቢሎን በሳሎን የተሰኘ ዝነኛ ቲያትር ሲሆን እዚህ ቲያትር ላይ እንዲጫወት ያደረገው ደግሞ አንድ አስገራሚ አጋጣሚ ነው። በዚህ ቲያትር ይተውን የነበረው አርቲስት ሰለሞን ቦጋለ በድንገት ወደ ውጭ ሀገር በመሄዱ ምክንያት የሱን ቦታ እንዲተካ ነበር ያኔ ወጣት ዳንኤል ተገኝ ይሄ ገጸ ባህሪ የተሰጠው። ዳንኤል ይህንን አጋጣሚ በአግባቡ በመጠቀም ድንቅ ብቃቱን ያሳየ ሲሆን ከዚያ በኋላ በቃቂ ወርዶት፣ የፍቅር ማዕበል፣ ቅጥልጥል ኮከቦች፣ የጠለቀች ጀንበር፣ መንታ መንገድና በመሳሰሉ በርካታ ታዋቂ የመድረክ ቲያትሮች ላይ በመሳተፍ የጥበብ አፍቃሪያንን ልብ መግዛት ችሏል። ዳንኤል ተገኝ ከመድረክ ቲያትር ባለፈም ከ30 በላይ በሚሆኑ የሀገር ውስጥ ፊልሞች ላይ በዋና ተዋናይነት በመሳተፍ ስሙን በደማቅ ቀለም መጻፍ ችሏል። ዳኒ ሮጎ ፊልም ፕሮዳክሽን እና አድቨርታይዝመንት የተሰኘ የራሱን የፊልም ፕሮዳክሽን ድርጅትን በማቋቋም ብዙ ስኬታማ ስራዎችን ለህዝብ አበርክቷል። ከጥበብ ስራው ጎን ለጎንም በተለያዩ ንግድ ስራዎች ላይ በመሰማራትም ከፍተኛ ሀብትን ማካበት ችሏል። የአርቲስት ዳንኤል ተገኝ የህይወት ማዕበል ግን በዚህ የስራ ስንብትና የወንጀል ክስ ላይ ብቻ የጀመረ አልነበረም። ዳንኤል ተገኝ ከባለቤቱ ከአብይ መርሃዊ ስጦት ጋር መፋታቱና ውብ ትዳሩ ሙሉ በሙሉ መፍረሱም ተሰምቷል። አብይ መርሃዊ ስጦት የታዋቂውና ያንጋፋው የክላርኔት ባለሙያ የመርሃዊ ስጦት ልጅ ስትሆን ከዳንኤል ጋር በፍቅር ለረጅም ዓመታት ቆይተው ጋብቻ ፈጽሞ የነበረ ቢሆንም ተስማምተው በደስታ መኖር ግን አልቻሉም። ለመለያየታቸው ዋነኛው ምክንያት ደግሞ የቦታ ርቀትና የኑሮ ምርጫ ልዩነት ሲሆን ዳንኤል ኑሮው እዚህ ኢትዮጵያ ውስጥ ቢሆንም ባለቤቱ አብይ ግን የረጅም ጊዜ ኑሮዋ በሀገረ ስዊድን ነበር። መጀመሪያ ላይ የነበራቸው ስምምነት እሷ ሙሉ በሙሉ ወደ ኢትዮጵያ መጥታ አብሮ በጋራ ለመኖር ቢሆንም ያንን በተግባር ማሳካት ባለመቻሏ በመካከላቸው ከፍተኛ ግጭት፣ የሀሳብ አለመጣጣምና አለመግባባት ይፈጠራል። በዚህ ምክንያት በመራራቃቸውና በየጊዜው በሚፈጠረው ግጭት ምክንያት ልጅ ለመውለድም ረጅም ጊዜ ፈጅቶባቸዋል። ከብዙ ቆይታ በኋላ አንድ ወንድ ልጅ ቢወልዱም ትዳራቸው ላይ ያለውን ስንጥቅ ግን ሊጠግነው አልቻለም። አብይ መርሃዊ ስጦት በቀድሞ ኢንስታግራም ገጿ ላይ ልጇን ብቻዋን እያሳደገች እንደምትገኝና በትዳሯ እጅግ ተስፋ እንደቆረጠች በይፋ ገልጻለች። ልጇ ወደዚህ ምድር ከተቀላቀለ 2 ዓመታት መሙላቱን ስታከብር እናትነት ምን ያህል መስዋዕትነት የሚጠይቅ ከባድ ጉዞ እንደሆነና ህይወቷ ሙሉ በሙሉ ተለውጦ አዲስ መንገድ ላይ መቆሟን ተናግራለች። አክላም ፍቅርን እንደምታውቅ ወድጃለሁ ባለችበት አፏ እንዳፈረች ያለምንም ቅድመ ሁኔታ ምላሽ ሳይጠብቁ ፍቅር የሚሰጡበት ከፈጣሪ ውጪ እናት ጋር ብቻ እንዳለ እንደተረዳችና ልጇንም ብቻዋን እያሳደገች እንደሆነ ገልጻለች። በአንድ ወቅት በስኬት ማማ ላይ የነበረው የራሱ የፕሮዳክሽን ድርጅት ያለውና በየሳምንቱ ህዝቡን ያዝናና የነበረው ስኬታማው አርቲስት ዛሬ ላይ ትዳሩን ፈርሶ ከሚወደው የቴሌቪዥን ስራውም ተባሮ ስሙን በህዝብ ማጭበርበር ወንጀል መነሳቱ የሰው ልጅ ህይወት ውድቀት ምን ያህል ፈጣን ሊሆን እንደሚችል ትልቅ ማሳያ ነው። በርካቶችም እውቅናን ለበጎ ነገር ከመጠቀም ይልቅ ንጹሃን ዜጎችን በሚሊዮን የሚቆጠር ገንዘብ ከሚያጭበረብሩ ድርጅቶች ጋር መሆን የሚያስከትለው መዘዝ መጨረሻው ከእስር ቤት ባሻገር የራስን ክብር፣ ስራና ውብ ትዳርን እስከ ማጣት እንደሚያደርስ የዳንኤልን ተገኝ ህይወት ማሳያ ነው ሲሉም ተደምጠዋል። እኛም እንግዲህ አርቲስቱ ዳንኤል ተገኝ ስሙ የተነሳበትን የክስ ሂደት ጨርሶ ወደሚወደውና ወደሚወደድበት የእሁድን በኢቢኤስ ፕሮግራም እንደሚመለስ ተስፋ እያደረግን የዛሬውን ጥንቅራችንን በዚሁ ቋጭን። ተመልካቾቻችን እናንተስ በዚህ ጉዳይ ያላችሁ ሐሳብና አስተያየት ከወዴት አለ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። በቀጣይ በሌላ ጥንቅር እስከምንገናኝ ሰላም።